ልክ እዚህ ጋር እንደምታዩት $4000 ቲክቶክን በመጠቀም ብቻ በጣም ብዙ ገንዘብ መስራት ትችላላችሁ። ሰላም እንዴት ናችሁ? ውድና የተከበራችሁ የቻናሌ ቤተሰቦች እንዴት ናችሁ? አማን ናችሁ ወይ? ዛሬም እንደተለመደው በአንድ የኦንላይን ስራ ተመልሰን ተገናኝተናል። በዛሬው ቪዲዮአችን የምናየው እንዴት ቲክቶክን በመጠቀም ብቻ በወር ውስጥ ከ200 እስከ $300 መስራት ትችላላችሁ የሚለውን በዛሬው ቪዲዮ አብረን የምናይ ይሆናል ማለት ነው። ይሄ ሚኒመም ሬንጅ ነው እንደነገርኳችሁ ከ200 እስከ 300 ያልኳችሁ። ከዛም በላይ መስራት ትችላላችሁ እንደናንተ ሃርድ ወርክ የሚወሰን ነው ማለት ነው። ስለዚህ በዚህ የቲክቶክ ስራ ላይ በሁለት አይነት መንገድ ገንዘብ መስራት ትችላላችሁ። የመጀመሪያው ከራሱ ከቲክቶክ ኦፊሻል አፕሊኬሽን የምታገኙት ፔመንት ሲሆን እንደ ዩቲዩብ ሞኔታይዜሽን ማለት ነው። ሁለተኛው ደግሞ እኔ ጀስት በሌላ መንገድ እንዴት ገንዘብ መስራት እንደምችሉ ማሳያችሁ ይሆናል ማለት ነው። ሁለቱንም ስቴፖችን በቀላሉ አሳያችኋለሁ ማለት ነው ጋይስ። ወደ ቪዲዮ ከመግባታችን በፊት ለቻናላችን አዲስ ከሆናችሁ ሜክ ሹር ቪዲዮ ላይክ ማድረጋችሁን እንዲሁም ደግሞ ሰብስክራይብ ካላደረጋችሁ እስካሁን ምን ትጠብቃላችሁ? 3 ሰከንድ ሰጣችኋለሁ። ሰብስክራይብ አድርጋችሁ ተመለሱ። ሰብስክራይብ እና ላይክ እንዳደረጋችሁ ተስፋ አደርጋለሁ። ቀጥታ ወደ አሰራሩ እንገባለን ማለት ነው። ኦኬ እንግዲህ እንደነገርኳችሁ ቲክቶክን በመጠቀም የመጀመሪያው ስቴፕ ኦፊሻል የቲክቶክን አፕሊኬሽን በመጠቀም እንደ ዩቲዩብ ሞኔታይዝ አስደርገን የቲክቶክን ሞኔታይዜሽን ፔመንት የምንቀበልበት ወይ ነው ብያችኋለሁ። እሱን ለማድረግ ደግሞ ምን ማድረግ ይኖርብናል? ቲክቶክ አካውንት መክፈትና በዛ ቲክቶክ አካውንት ላይ ኮንተንቶችን አፕሎድ ማድረግ ይኖርብናል ማለት ነው። ስለዚህ እንደዛ ለማድረግ ቀጥታ በኢትዮጵያ ላይ ባለ አይፒ አድሬስ አካውንት የምትከፍቱ ከሆነ ሞኔታይዝ አይደረግም። ይሄኛው የመጀመሪያው ምንድነው? ክሬተርስ ሪዋርድ የሚባል ፕሮግራም አለ ወይም የሞኔታይዜሽን ፕሮግራም። እሱን የሞኔታይዜሽን ፕሮግራም ጆይን ለማድረግ ግዴታ ከኢትዮጵያ ውጭ መሆን አለባችሁ። ላይክ ዩኤስ እንዲሁም ወደ ካናዳ ምናምን መሆን ይኖርባችኋል። ብቻ ኢትዮጵያ ውስጥ መሆን የለባችሁም። ስለዚህ ያንን ደግሞ አይፒ አድሬሳችንን እንዴት ቼንጅ አድርገን ሌላ አካውንት ኦፕን ማድረግ እንችላለን የሚለውን በዛሬው ቪዲዮ በዚሁ ላይ ያሳያችኋለሁ ማለት ነው። እኔም አዲስ አካውንት እየከፈትኩኝ ፉል ፕሮሰስ አብሬ አሳያችኋለሁ ማለት ነው። ጀስት አሁን ቀጥታ ሎጊን ወደምታደርጉበት ፔጅ ስትመጡ እንደዚህ ነው የሚያመጣላችሁ ማለት ነው። እዚህ ጋር ምን የምትል ነገር አለች ማለት ነው። እንደምታዩት በቀጥታ እዚህ ጋር እንደምታዩት ምን የምትል በተን አለች፣ ኢትዮጵያ የምትላለች ማለት ነው። ይሄ ምንድነው? የእናንተ ያላችሁበት ሀገር ማለት ነው። ካንትሪያችሁን ነው እዚህ ጋር የሚያመጣላችሁ። ኢትዮጵያ ትላለች። እቺ ኢትዮጵያ የምትለዋን አንድ ጊዜ ስትነኳት ቀጥታ ወዴት ያመጣላችኋል ማለት ነው። ካንትሪ ወይም ሪጅናችሁን ሰሌክት እንድታደርጉ ወደዚህ ያመጣችኋል ማለት ነው። ለእናንተ እኔ ሪከመንድ ማድረጋችሁ ዩናይትድ ኪንግደም ነው። ዩናይትድ ኪንግደም ብላችሁ ሰርች ታደርጋላችሁ። እዚህ ጋር እንደምታዩት አለ። እሱን ሰርች ካደረጋችሁ በኋላ ዩናይትድ ኪንግደም ወደሚለው ከቀየራችሁ በኋላ ዘን ከላይ ቀጥታ ምን የምትላለች ዩዝ ፎን ኦር ኢሜይል ዩዘር ኔም የሚል ነገሮች አሉ ማለት ነው። ስለዚህ ኢሜይል የምትለዋል ነክተን ቀጥታ ኢሜይላችሁን እዚህ ጋር እንደምታዩት እንግዲህ አውቶማቲካሊ ስልካችሁን ዲቴክት ያደርገዋል ወይም ደግሞ ስልካችሁን ሊያስገባው ይችላል። እናንተ ይሄን ታቆሙና ወደ ትሄዳላችሁ ኢሜይል ኦር ዩዘር ኔም የሚለው ላይ ተገባላችሁ። ዘን እዚህ ጋር ኢሜይላችሁን ታስገቡለታላችሁ። ከዛን ኮንቲኒው ትሉታላችሁ ማለት ነው። ኢሜይላችሁን እንደዚህ ካስገባችሁ በኋላ ከስር ኮንቲኒው የምትለዋን ትነኩለታላችሁ ማለት ነው። ኦኬ ዘን እንደምታዩት እዚህ ጋር ምን ይለኛል ማለት ነው። ወደ ኢሜይሌ ኮድ ተልኳል ይላል። ኢሜይላችን ላይ ገብተን ቼክ እናደርጋለን ማለት ነው። ሉክ እንደምታዩት እዚህ ጋር ኮድ ተልኮልናል ማለት ነው። እቺን ኮድ እንመጣና እዚህ ጋር ኮፒ እናደርጋታለን ማለት ነው። ዘን ኮፒ ካደረግን በኋላ ወደሚጠይቀን ቦታ ሂደን እዛ ላይ ፔስት አድርገንለት ቀጥታ ወደ ኔክስት ስቴፓችን እንሄዳለን ማለት ነው። ኦኬ እንደምታዩት እዚህ ጋር ምን ይመጣል ማለት ነው። በርዝ ዴታችሁን ያመጣላችኋል። እዚህ ጋር መሙላት ይኖርባችኋል። ስለዚህ ትክክለኛ የሆነ የእናንተን በርዝ ዴት መሙላት ይኖርባችኋል። ምክንያቱም በኋላ የክሬተር ሪዋርድን ፕሮግራም ጆይን ልታደርጉ ስትሉ ቬሪፊኬሽን ጠይቃችኋል። ያንን ቬሪፊኬሽን ደግሞ በሚገባ ፓስ ለማድረግ እዚህ ጋር ያለውን የበርዝ ዴይ በስነስርዓት ወይም በሚገባ መሙላት ይኖርባችኋል ማለት ነው። ከዛ እዚህ ጋር እንግዲህ ትመጣላችሁ። እዚህ ጋር ከመጣችሁ በኋላ ምንድነው ፓስወርዳችሁን አስገቡ ነው የሚላችሁ። በርዝ ዴታችሁን ኮንቲኒው ካላችሁ በኋላ ዘን እዚህ ጋር ፓስወርዳችሁን አስገብታችሁ ኮንቲኒው ትሉታላችሁ ማለት ነው። ከስር ኮንቲኒው ካላችሁ በኋላ እዚህ ጋር ኔክኔም አስገቡ ይላል። ኔክኔማችሁን ታስገባላችሁ። እኔ ለምሳሌ አሁን ዲጂታል ብር እለዋለሁ ማለት ነው። ዲጂታል ብር ካላችሁ በኋላ የእናንተ የራሳችሁን ኔክኔም ታስገቡለታላችሁ። ዘን ኮንቲኒው ስትሉት በሚገባ እንደዚህ ሎጊን ያደርጋል ማለት ነው። እዚህ ጋር እንደምታዩት እንግዲህ ይሄ ምንድነው ማለት ነው። በሌላ ሀገር ወይም ደግሞ በዩናይትድ ኪንግደም የተከፈተ የቲክቶክ አካውንት ነው ማለት ነው። በዚህ አካውንት ላይ እንግዲህ ኢትዮጵያ ላይ ሆናችሁ የምትከፍቱት የቲክቶክ አካውንት ምንም አይነት
ሞኔታይዜሽን ወይም ደግሞ ክፍያ የለውም። እዚህ ጋር ግን በዩናይትድ ኪንግደም ወይም ደግሞ በሌላ ሀገር የከፈታችሁት ማንኛውም ቲክቶክ አካውንት ሞኔታይዝ ይሆናል። ሞኔታይዝ ለማድረግም እንደ ዩቲዩብ ነው፣ የተለያዩ ክራይቴሪያዎች አሉ። ግን ሞር ደግሞ እዚህ ጋር ቲክቶክ ላይ ስትመጡ ያለው ክራይቴሪያ በጣም ሲምፕል ነው፣ አቺቭ ሊደረግ የሚችል ነው ማለት ነው። ስለዚህ ያን ነገርም በቀላሉ እንዴት አቺቭ ልታደረጉት እንደምችሉም ደግሞ በዛሬው ቪዲዮ የማሳያችሁ ይሆናል ማለት ነው። ይሄ ቲክቶክ አካውንት ኢንተርናሽናል ነው ወይስ ደግሞ እንዲሁ ኢትዮጵያ ላይ ነው ኦፕን የተደረገው የሚለውን ለማየት ልዩነቱን ጀስት እዚህ ጋር የምታዩቸው ምን ነገሮች አሉ ማለት ነው። ስቲም የሚል ነገር አለ እዚህ ጋር ጀስት የሚታያችሁ ከሆነ ማለት ነው። ማርክ ላድርግና እዚህ ጋር ስቲም የምትል ነገር አለች። ከዛ ኤክስፕሎየር የሚል አለ፣ ፎሎዊንግ እና ፎር ዩ የሚል አለ። የኛ የኢትዮጵያ ላይ ምንድነው የምታዩት ነገር እዚህ ጋር ስቲም የምትሏ ነገር የለችም። ስለዚህ በዚህም ኢንተርናሽናል የቲክቶክ አካውንት ነው የከፈትኩት ወይስ አይደለም የሚለውንም ቼክ ማድረግ ትችላላችሁ። ገብታችሁ እናንተ የምትጠቀሙት ላይ ቼክ ማድረግ ትችላላችሁ። ስቲም የምትለዋ በተን የለችም። እቺ ስቲም የምትለዋ ምንድነው ምንም ልዩነት የላቸውም። እዚህ ጋር ያለው ምንድነው ኤዱኬሽናል የሆነ ኮንተንት ነው። በተለይ በዚህ በትምህርቱ ዙሪያ ያለ ኤዱኬሽናል የሆነ ኮንተንት አፕሎድ የሚደረግበት ፔጅ ነው ማለት ነው። እዚህ ጋር እንደምታዩት ስለ ማትስ ነው፣ ስለ ፊዚክስ ምናምን፣ ባዮሎጂ ምናምን ጀስት ኤዱኬሽን ላይ የተያያዘ ነገር አፕሎድ የሚደረግባት ቦታ ነው ማለት ነው። ስለዚህ ይሄ ኢንተርናሽናል መሆኑንም በዚህ ማየት ይችላላችሁ። ነገር ግን እኛ የምንጠቀመው ላይ ስቲም የምትሏ በተን የለችም ማለት ነው። ሌላው ይህን ቼክ ለማድረግ ወደዚህ ወደ ፕሮፋይላችሁ ትመጣላችሁ። ፕሮፋይላችሁ ላይ ከመጣችሁ በኋላ እንደምታዩት አዲስ አካውንት ነው ለእናንተ ኦፕን ያደረግኩላችሁ። አብረን በዚሁ ላይ አሳድገን በዚሁ ላይም ደግሞ አብረን ክፍያውንም ሲከፈለን አብረን እንድናይ ማለት ነው። ስለዚህ እዚህ ጋር ስትመጡ እንደዚህ ያመጣላችኋል። ዲጂታል ብር ነው ስማችሁ ምናምን፣ ጀስት ይሄ ስለ ቲክቶክ ነው። ፕሮፋይላችሁን ምናምን አፕዴት ማድረግ ይኖርባችኋል። እሱን ጀስት ለእናንተ ልትወው ዘንድ ቀጥታ ወደ ትሄዳላችሁ ማለት ነው። እዚህ ጋር 3 ሰረዝ አለች። 3 ሰረዟን ትነካላችሁ። 3 ሰረዟን ከነካችሁ በኋላ እዚህ ጋር ምን የምትል ነገር አለች? ቲክቶክ ስቱዲዮ የምትላለች ማለት ነው። ቲክቶክ ስቱዲዮ የምትለዋን ስትነኩ ቀጥታ ወደዚህ ያመጣችኋል ማለት ነው። እዚህ ጋር እንግዲህ ምንድነው የሞኔታይዜሽን ፕሮግራሙን የምታገኙበት ቦታ ነው ማለት ነው፣ ይሄ ቲክቶክ ስቱዲዮ የሚባለው። ስለዚህ ይሄኛውን ኤክስ በሉትና ጀስት እዚህ ጋር ያሉትን ነገሮች በቀላሉ ላሳያችሁ። እዚህ ጋር እንደምታዩት ከላይ አናሊሲስ ነው ያለው። ወደ ላይ ከፍ እያደረጋችሁ ስትመጡ ሞኔታይዜሽን ወይም ደግሞ ሞኔታይዝ የሚደረጉባቸው በተኖች እዚህ ጋር አሉ ማለት ነው። ስለዚህ የመጀመሪያው ምንድነው ክሬተር ማርኬት ፕሌስ ነው፣ ወይም ደግሞ ማርኬት ፕሌስ ወይም ለሰዎች ምን ስታደርጉ የተለያዩ ፕሮዳክቶችን እዚህ ላይ አምጥታችሁ ታስገባላችሁ ዘንድ ከዛው ከዌብሳይቱ ነው የሚገዛው። ነገር ግን ለእናንተ ኮሚሽን ይሰጣችኋል ማለት ነው። ይሄም ደግሞ ምንድነው የሚሰራው ኢንተርናሽናል ለሆነ አካውንት ነው። ማለትም ደግሞ ሌሎች ሀገሮች ላይ ለተከፈተ፣ ኢትዮጵያ ላይ አይሰራም። ይሄ ራሱ ስቲል ገንዘብ እየተሰራበት ያለ ፕሮግራም ነው ማለት ነው። ኦኬ ሌላው ምንድነው እዚህ ጋር ቲክቶክ ሾፕ ማለት ጀስት እንዳሁኑ ነው አሁን ያልኳችሁ ማለት ነው። እንዲሁም ደግሞ ሰብስክሪፕሽንም እዚህ ጋር አለ። ሌላው ደግሞ ሞር እንደነገርኳችሁ ምንድነው ክሬተር ሪዋርድ ፕሮግራም የሚባል ነገር አለ ብያቸዋለሁ። ክሬተር ሪዋርድ ፕሮግራም ማለት ምንድነው በቪው እንደ ዩቲዩብ የሚከፈልበት ቦታ ነው ማለት ነው። ስለዚህ ብዙ ሰዎች ቲክቶክ አይከፍልም የሚሉ ነገሮችን እያዩ ነው። ነገር ግን እንደነገርኳችሁ ክሬተር ሪዋርድ ፕሮግራም በሚለው ወይም ደግሞ አሁን አዲስ ነው ሪሊዝ የተደረገ ይሄ መረጃ። በዚህ መረጃ ላይ እንደ ዩቲዩብ ሞኔታይዜሽን እንደጀመረ ቲክቶክ አናውንስ አድርጓል ማለት ነው። እሱንም እዚህ ጋር ታገኛላችሁ። ነገር ግን የኛ ወይም ደግሞ ኢትዮጵያ ላይ ሆነን ለምንጠቀመው ቲክቶክ አካውንት እንደዚህ በተኑ ራሱ አይመጣም። ክሬተር ሪዋርድ ፕሮግራም ብሎ እንደዚህ ራሱ አይመጣላችሁም። ጀስት ምንም ነገር ባዶ ነው የሚሆነው ማለት ነው። ስለዚህ እሱን ለማየት ለርን ሞር የሚለውን እነካና ምን ያስፈልገናል ክሬተር ሪዋርድ ፕሮግራም ላይ ጆይን አድርጎ ገንዘብ ለመስራት ወይም ደግሞ ቲክቶክ ላይ በቪው ተከፋይ ለመሆን ምን ያስፈልገናል የሚለውን ያመጣልናል ማለት ነው። እዚህ ጋር እንደምታዩት ክሬተር ሪዋርድ ፕሮግራም ይላል። እንደምታዩት ወደ ላይ ከፍ ስታደርጉ ሞር ሪዋርዶችን ኳሊቲ ኮንተንት ያስፈልጋቸዋል። እናንተ እንትን የምታደርጉት ማለት ነው። ኦኬ እዚህ ጋር ቱ ጆይን ይልና ዩ መስት ብሎ እዚህ ጋር ያመጣላችኋል ማለት ነው። የመጀመሪያው ምንድነው እድሜያችሁን ነው። እድሜያችሁ ምን መሆን አለበት? ከ18 ዓመት በላይ መሆን አለበት። እሱን እናንተ መጀመሪያ ስትሞሉ ታስገባላችሁ። እንደነገርኳችሁ ትክክለኛ ኤጃችሁን ነው የምላችሁ። እሱን ታስገባላችሁ። ከ18 ዓመት በላይ መሆን አለበት። እንዲሁም ደግሞ ስንት ነው ሚኒመም 10,000 ፎሎወር ያስፈልጋችኋል። ይሄም በጣም ቀላል ነው። 10,000 ፎሎወር ቲክቶክ ላይ መግባት በጣም ሲምፕል ነው በጣም ማለት ነው። አቺቭ ሊደረግ የሚችል ነገር ነው። ምንም የሚከብድ አይደለም ማለት ነው። ሁለተኛው ደግሞ ምንድነው
አትሊስት በአንድ ወር ውስጥ 100,000 ቪው ሊታይ ይገባል የእናንተ የሰራችሁት የቲክቶክ ቪዲዮ። ይህም በጣም አቺቬብል ነው፣ በጣም አቺቭ ሊደረግ የሚችል ነገር ነው። ስለዚህ ባለፉት ወራቶች ውስጥ 100,000 ቪው አካውንታችሁን ሊሞላ ይገባል፣ ወይም ደግሞ 100,000 ቪው ሊታይ ይገባል ማለት ነው። አንድ ቪዲዮ ሳይሆን እያንዳንዱ በአንድ ወር ውስጥ የለቀቃችሁት ቪዲዮ ቪው ተደምሮ ማለት ነው። ይሄም ሊሆን የሚችል ነገር ነው። በጣም ቀላል ነው። ከዛም በኋላ እዚህ ጋር ምን የምትል ነገር አለች? ኖቲፋይ ሚ ዌን አም ኢሊጅብል ይላል። ኢሊጅብል ሲሆን አሳውቀኝ ነው የሚለው። እቺን ነክቼ ጎት ኢት የምትለዋን ነካለው ማለት ነው። ዘን እዚህ ጋር እንደነገርኳችሁ ምንድነው 10,000 ፎሎወር እና 100,000 ቪው ብቻ ከኔ ያስፈልገኛል። እሱን አቺቭ ሳደርግ እዚህ ጋር ያሳውቀኝና ከዛም በኋላ አፕሎድ የማደርጋቸው ቪዲዮዎች በሙሉ በቪው ይከፈለኛል ማለት ነው። የቬሪፊኬሽን ፕሮሰስ አለ። የቬሪፊኬሽን ፕሮሰሱን ኔክስት ላይ ይህንን ቲክቶክ አካውንቴን ለክሬተር ሪዋርድ ፕሮግራም ሳበቃው ወይም ደግሞ እዛ ላይ ገብቼ ቬሪፋይ ላደርግ ስል ሙሉ ፕሮሰሱን አሳይቻችሁ ቪዲዮ እንደገና አፕሎድ አደርግላችኋለሁ። ሌላው ምንድነው ክሬተር ሪዋርድ ፕሮግራምን ጆይን አድርጋችሁ ገንዘብ ከሰራችሁ በኋላ የሰራችሁትን ገንዘብ የቱ ጋር ነው የምታገኙት ስንል ከዚህ ከወጣችሁ በኋላ ምንድነው እዚህ ጋር የምታዩት ምን የምትል በተን አለች። በቀላሉ ባላንስ የምትል ነገር አለች ማለት ነው። እዚህ ጋር የምታዩትን ባላንስ የምትሏን ስትነኩ ቀጥታ ወደ ባላንሳችሁ ነው የሚወስዳችሁ፣ ወይም ደግሞ ቲክቶክ ላይ ወደ ሰራችሁት ገንዘብ ባላንስ ያመጣላችኋል ማለት ነው። ከዛም በኋላ ከዚህ ቀጥታ ዊዝድሮ ማድረግ ትችላላችሁ። እሱንም ፕሮሰስ ከፈለጋችሁ ኔክስት ቪዲዮ ሰራላችኋለሁ፣ ግን በጣም ኢዚ ነው። በቀላሉ በፔፓል ራሱ ዊዝድሮ ማድረግ ትችላላችሁ ማለት ነው። እሱንም መንገድ አሳያችኋለሁ ማለት ነው። የመጀመሪያው ቲክቶክን በመጠቀም ወይም ደግሞ ከቲክቶክ ኦፊሻሊ እንደ ዩቲዩብ ገንዘብ የምትሰሩበት መንገድ ይሄ ነው። እንደነገርኳችሁ 10,000 ፎሎወር እና በአንድ ወር ውስጥ 100,000 ቪው ያስፈልጋችኋል። እሱን አቺቭ የምታደርጉ ከሆነ ወደ ክሬተር ሪዋርድ ፕሮግራም ትገባላችሁ፣ ማለትም በቪው ተከፋይ ትሆናላችሁ ማለት ነው። ሁለተኛው ደግሞ እኔ ፐርሰናሊ ይጠቀመዋለሁ ያልኳችሁ መንገድ ምንድነው? ሌሎች ቲክቶክ አካውንቶችን እያሳደጋችሁ ቲክቶክ አካውንቶችን መሸጥ። ለምሳሌ አሁን በተዋዋቂ ሰዎች እየሰራችሁ ጀስት ላይክ እንደ ግሩም ኤርሚያስን እንይ። ግሩም ኤርሚያስ ብላችሁ ቲክቶክ ላይ ሰርች ብታደርጉ ስንት አይነት አካውንት ይመጣላችኋል? ግሩም ኤርሚያስ የሚል ማለት ነው። እነዚህ ግሩም ኤርሚያሶች አይደሉም። ግሩም ኤርሚያስ ምንም አይነት ቲክቶክ አካውንት የለውም። ነገር ግን እነዚህ ሰዎች በሱ ቪዲዮ ፖስት እያደረጉ በሱ አካውንት ግሩም ኤርሚያስ ብሎ በመክፈት ማለት ነው ገንዘቦችን አካውንታቸውን በማሳደግ ገንዘብ እየሰሩ ነው ያሉት። ምንድነው ገንዘብ የሚሰሩበት መንገድ? አካውንቱን ያሳድጉታል። 50,000 100,000 ሲገባ እሱን አካውንት ብዙ መግዛት የሚፈልጉ ሰዎች አሉ። ለነሱ በመሸጥ ገንዘብ የሚሰሩበት መንገድ አለ ማለት ነው። ስለዚህ ይሄ ማንም ሰው ነግሯችሁ የማያውቀውን ነገር ነው የነገርኳችሁ። ስለዚህ በዚህ መንገድም ገንዘብ መስራት ትችላላችሁ። እሱን ገብታችሁ በደንብ ሪሰርች ስሩበት። ገብታችሁ ቼክ አድርጉ። አሁን ሰዎች በማን ነው ብዙ አካውንት የከፈቱት፣ በማን ነው ገንዘብ እየተሰራ ያለው የሚለውንም እሱን ገብታችሁ ቼክ እንድታደርጉት ለእናንተ የቤት ስራ ሰጣችኋለሁ ማለት ነው። ስለዚህ እንደዛ አድርጋችሁ ቲክቶክ አካውንቶችንም እያሳደጋችሁ መሸጥ ትችላላችሁ ማለት ነው። ቲክቶክ አካውንት መሸጥም ሆነ መግዛት የምትፈልጉ ሰዎች እኔ ማናገር ትችላላችሁ። እዚህ ጋር በምታዩት ቴሌግራም ዩዘር ኔም አናግሩኝ። ጀስት እኔ ጋር ዲል ማድረግ እንችላለን ማለት ነው ጋይስ። ስለዚህ እንደነገርኳችሁ በዛሬው ቪዲዮ ቲክቶክን በመጠቀም ብቻ በሁለት መንገድ ገንዘብ መስራት ትችላላችሁ ብያችኋለሁ። የመጀመሪያውን አሳይቻችኋለሁ። ክሬተር ሪዋርድ ፕሮግራምን ጆይን በማድረግ እንደ ዩቲዩብ ተከፋይ መሆን ትችላላችሁ። ሁለተኛው ደግሞ እንደነገርኳችሁ ቲክቶክ አካውንት ከፍታችሁ እሱን በማሳደግ ለሰዎች እየሸጣችሁ ገንዘብ መስራት ትችላላችሁ ማለት ነው ጋይስ። የዛሬውን ቪዲዮ እንደወደዳችሁት አልጠራጠርም። ከተመቻችሁ ሜክ ሹር ላይክ ማድረጋችሁን፣ እስካሁን ሰብስክራይብ ካላደረጋችሁ በጣም ያሳዝናል። ሁላችሁም ሰብስክራይብ በማድረግ እንዲሁም ደግሞ ኔክስት ቪዲዮ አፕሎድ ሳደርግ እንዲደርሳችሁ ኖቲፊኬሽን ቤሏን ኦን ማድረጋችሁን አትርሱ። ፒስ አውት።